ብዙዎቻችን እኔም ጭምር ስለምንገዛው ሻምፖ ምንም እውቀቱ ሳይኖረን ስለ ቆዳችን ተፈጥሮ ስላለው ኬሚካል ምን መጠቀም እንዳለብን ሳናውቅ ዝም ብለን ገዝተን እንጠቀማለን። በገዛነው ሻምፖ ማሳከክ፣ መድረቅም ያጋጥመናል። ዛሬ ግን ይህን ነገር እስከ መጨረሻው ቀርፈንላችሁ ሻምፖ ከመግዛት በፊት የሚደረጉ 11 ጥንቃቄዎችን በደንብ እናሳያችኋለን። እናንተ ብቻ እስከ መጨረሻው በማየት ለፀጉሮ የሚሆኑትን ሻምፖ ገዝተው ይጠቀሙ። አንደኛ፣ የፀጉሩን አይነት መለየት። ፀጉሩ ቀጥ ያለ ወይም ጠመዝማዛ እንደሆነ መለየት ያስፈልጋል። ጠመዝማዛ ፀጉሮች ከፍተኛ እርጥበት መጠን ስለሚያስፈልጋቸው፣ ቀጥ ያሉ ፀጉሮች ደግሞ ፀጉሩ የማይከብዱ መጨመሪያ ወይም ቮሉማይዚንግ ሻምፖዎችን ይመረጣሉ። ፀጉሩን የሚፈልጉትን አይነት ሻምፖ ለመምረጥ መነሻው የፀጉሩ ተፈጥሯዊ ቅርጽ ነው። ሁለተኛ፣ የራስ ቆዳን ሁኔታ መገምገም። የራስ ቆዳው ቅባታማ ነው፣ ደረቅ ወይስ መደበኛ ነው? ቅባታማ ከሆነ ፀጉሩ ሙሉ በሙሉ የሚያጸዱ ወይም ክላሪፋይንግ ወይም ድምቀቱን የሚጨምሩ ሻምፖዎችን ይፈልጉ። ቆዳው ደረቅ ከሆነ ደግሞ እርጥበትን የሚያስገኙ የሚያረጋጉ ወይም ለፎሮፎር የሚሆኑ ሻምፖዎችን እንደ ፔርቲዮንዚንግ ያሉ ንጥረ ነገሮችን የያዙ መምረጥ ተገቢ ነው። ሶስተኛ፣ የጉዳትና የሕክምና ሁኔታ ማረጋገጥ። ፀጉሩ ቀለም የተቀባ፣ በኬሚካል የለሰለሰ ወይም በሌላ መንገድ ታክሟል? አዎ ከሆነ መልሳችሁ ከለር ሴፍ ወይም ቀለም የማያስለቅቅ ወይም ሰልፌት ፍሪ ሰልፌት አልባ የሚል ምልክት ያላቸውን ሻምፖዎችን ይምረጡ። እነዚህ ሻምፖዎች የፀጉሩን ቀለምና እርጥበት እንዳይለቅ በመከላከል ውጤት ለማስጠበቅ ይረዳሉ። አራተኛ፣ የፀጉር ጥግግትና ውፍረት መለካት። ፀጉሩ ቀጭን ወይም ፋይን ከሆነ ክብደት የሚጨምሩ ይልቁንም ድምቀት የሚሰጡ ሻምፖዎችን መምረጥ አለበት። ፀጉሩ ወፍራም ከሆነ ደግሞ ከፍተኛ እርጥበት ሰጪ የሚያለሰልሱ ወይም ፍሪዝ የሚቆጣጠሩ ሻምፖዎችን መምረጥ ተገቢ ነው። ወፍራም ፀጉር ብዙ ጊዜ እርጥበት ይፈልጋል። አምስተኛ፣ ለስላሳ ማጽጃዎችን መፈለግ። የሻምፖ ንጥረ ነገር ዝርዝሩን ይፈትሹ። በተለይ ስሜታዊ ቆዳ፣ ቀለም የተቀባ ፀጉር ወይም ደረቅ ፀጉር ካሉት እንደ ሶዲየም ላውሬል ሰልፌት ያሉ ጠንካራ ኬሚካሎችን ያስወግዱ። እንደ እነዚህ ሶዲየም ኮምካፌት ወይም ሶዲየም አምብሮዶርፒል ቤታይን ያሉ ለስላሳና ተፈጥሯዊ የጥንቲንግ ኤጀንትስ መኖራቸውን ያረጋግጡ። ስድስተኛ፣ የእርጥበት ሰጪ ንጥረ ነገሮችን መፈለግ። ለደረቅ ፀጉር ማለት ነው። ፀጉሩ ደረቅ ከሆነ እንደ ተፈጥሯዊ ዘይቶች፣ አርጋን ኦይል፣ ጆጆባ ኦይል ወይም ኮኮናት ኦይል ወይም ግሊሰሪን ወይም ሺያ ቅቤ ያሉ እርጥበትን የሚሰጡና የሚጠብቁ ንጥረ ነገሮችን የያዙ ሻምፖዎችን ይምረጡ። እነዚህ የፀጉሩን የመለጠጥ ችሎታ በመጠበቅ እንዳይሰበር ይረዳሉ። ሰባተኛ፣ ለተለያዩ ችግሮች ንቁ ንጥረ ነገሮችን መለየት። እንደ ፎሮፎር፣ ፀጉር መርገፍ ወይም የራስ ቆዳ መቆጣት ላይ ያሉ ችግሮች ካሉ እንደ ፎሮፎር ከሆነ ፔርቲዮንዚንግ፣ ለፀጉር መርገፍ ከሆነ ካፌን ያሉ ችግሮች ተብለው የተቀመጡ ንቁ ንጥረ ነገሮች መኖራቸውን ያረጋግጡ። ስምንተኛ፣ ሲሊኮን መብዛት መከላከል። ግን ቀጭን ፀጉር ካለ አንዳንድ የሲሊኮን አይነቶች ቀጭን ፀጉር ላይ ሊከማቹና ክብደት ሊጨምሩ ይችላሉ። ፀጉሩን ከመክበድ ለመጠበቅ ሲሊኮን ፍሪ የሚል ምልክት ያለባቸውን ሻምፖዎች ይምረጡ። ዘጠነኛ፣ የፒኤች መጠንን መፈተሽ። ሻምፑ ከ5 እስከ 5.5 ባለው ትንሽ አሲዳማ የሆነ የፒኤች መጠን ቢኖረው ይመረጣል። ይህ የፒኤች የፀጉሩን ውጫዊ ክፍል እንዲዘጋ በማድረግ ፀጉር ይበልጥ ለስላሳና አንጸባራቂ እንዲሆን ይረዳል። እንዲሁም የእርጥበት ሚዛኑን ይጠብቅልናል። አስረኛ፣ ግምገማዎችን ማንበብና ሽታ መወሰን። ሽታ የግል ምርጫ ቢሆንም ተመሳሳይ ፀጉር አይነት ያላቸው ሰዎች ስለ ምርቱ አፈጻጸም የሰጡን ግምገማዎች ወይም ሪቪውስ ማንበብ ጠቃሚ ነው። አንድ ምርት ለሌሎች የሰራ ከሆነ ለእርሱም ሊሰራ የሚችልበት እድል ከፍ ያለ ነው። እነዚህ ነጥቦች በመጠቀም የፀጉሩን አይነት ትክክለኛ ሻምፖዎችን መምረጥ ይችላሉ። አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ ስለምንስራላችሁ ሀሳባችሁ ኮሜንት ላይ ጻፉልን። እናመሰግናለን።